በጣም ጥሩ። አሁን ኤልያስም ባዶ ማድጋ ይሞላ ነበር። ኤልሳም እንደዛ 10 እጥፍ ተቀብሎ እሱም እንደዛ ነበር። አንድ ስቶሪ ላይ እንመስረትና ባጭሩ ኤልሳ እያገለገለ እያለ ኤልያስ ተወስዷል። አንዲት ሴት ትመጣለች ወደ ኤልሳ። ባሌ አገልጋይ ነበር፣ የእግዚአብሔር አገልጋይ ነበር፣ ዕዳ አለብን። አሁን ዕዳውን መክፈል ስላልቻልኩ ባለ ዕዳው መጥቶ ያበደረው ሰው መጥቶ ልጆቼን ሊወስዳቸው ነው፣ ባሪያ አድርጎ ሊወስዳቸው አለችው። ከዛ ኤልሳ በቤትሽ ምን አለ አላት። የዘይት ማሰሮ አለ አለችው። ጎረቤት ሁሉ ባዶ ማሰሮዎችን ሰብስቢ አላት። ከዛ ቤትሽ ግቢና በሩን ዝጊና ከአንቺ ዘይት ማሰሮ ወደ ባዶዎቹ ቅጂ አላት። የእሷን ባዶ ነው የምትቀዳውም ወደ ባዶዎቹ ነው። ልክ የተባለችውን አደረገች። ባዶ ማድጋዎቹን ሰበሰበች፣ ባዶ ማሰሮቹን ሰበሰበች። ከዛ ቤቷን በር ዘጋች፣ መቅዳት ጀመረች። ከዛ ሞላ። ሲሞላ ያንን ሸጠችና ሸጣ ዕዳዋን ከፈለች። አሁን ወደ መርሆቹ እንሂድና መርሆቹን ደግሞ እንመልከት እንዴት ባዶ እንደሞላ። አንደኛ የጠየቃት ምንድን ነው? ቤትሽ ምን አለ ያላት። what do you have? ነገራችንን የሚሞላው መጀመሪያ መነሻ የሚሆነው በእጃችን ላይ ባለው ነገር ነው። ታለንት ሊሆን ይችላል፣ እውቀት ሊሆን ይችላል፣ ችሎታ ሊሆን ይችላል። በእጃችን ባለ ነገር ነው የሚለወጠው። አሁን የሷ ታሪክ የተለወጠው በእጇ ላይ ባለው ነገር ነው። ስለዚህ እጅሽ ላይ ምን አለ ብሎ ነው የሚጠይቅሽ። ሙሴ አሁን ለምሳሌ በእጁ ላይ በትር ነበር። ያንኑ በትር ነው ለመሪነት ተጠቀመበት። እና what do you have? ታለንት ነው ያለሽ፣ እውቀት ነው ያለሽ፣ ምንድን ነው ያለሽ? እሱን ተጠቅሞ ነው ባዶውን ነገር የሚሞላው። አንድ ማየት ያለብን ይሄንን ነው። ሁለተኛ ማድጋ ወይም ማሰሮች ስጠይቅ ጎረቤቷን እንዴት አልከለከሏትም? ለምን አዋሷት? ይህች ሴት አሁን ከሰፈሩ ሁሉ ሰብስቢ ተብላ ሁሉም ስጠይቃቸው ሰጧት። የዘይት ማሰሯቸው ማድጋቸውን ሰጧት። ለምን ሰጧት? ምክንያቱም ከጎረቤቶቿ ጋር ጥሩ የሆነ ኮሚኒኬሽን ነበራቸው። ሁለተኛው ባዶነት የሚሞላበት መንገድ ሁል ጊዜም ሙሉ እንድትሆኝ ከፈለግሽ በተቻለ መጠን ከአንቺ ጋር ከሚሰሩ ሰዎች ጋር ከህብረተሰቡም ጋር ሰላማዊ ግንኙነት እንዲኖርሽ አድርጊ። ስጠይቃቸው ውሰጂ ነው ያሏት። በሙሉ ሰጧት። ሰፈርተኛው በሙሉ ተባበራት፣ አመኗት፣ ተባበሯት፣ አመኗት። ምክንያቱም ጥሩ ኮሚኒኬሽን ነበራት። ከዚህ ሶስተኛው ቅድም ያነሳ ነው ገብተሽ ከአንቺ የዘይት ማሰሮ ከአንቺ ማድጋ ወደዛ ገልብጪ አላት። የራሷ እኮ ባዶ ነው እና በር ዘግታ ያንን ሁሉ ማድጋ ሰብስባ ልትቀዳ ስትሞክር ብታያት ጤነኛ አትመስልም። አንዳንድ ጊዜ በጣም ዊርድ የሆነ ነገር ሊሆን ይችላል መፍትሄ ሆኖ የሚመጣው። ምን ማለትሽ ነው? እንዴት እንዲህ ታደርጊያለሽ የምትባይበት ነገር ሊሆን ይችላል መፍትሄ ይዞ ሊመጣ የሚችለውና በዛ መንገድም ሲመጣ ማስተናገድ ያስፈልጋል። አራተኛው ዘይቱ ፈሰሰና ከዛ ቆመ። ለምን ቆመ መሰለሽ? ማድጋዎቹ በሙሉ ሞሉ፣ ሁሉም ሞሉ። ሲሞሉ ዘይቱ ቆመ። እኛ ማደግ የምናቆመው ስንሞላ ነው፣ ወይም ሙሉን ብለን ስናስብ ነው። እንደኔ አዋቂ ማን አለ? እኔ በጣም ብዙ እውቀት ነው ያለኝ፣ እኔ በጣም ትልቅ ነኝ፣ እኔን የሚበልጥ ሰው የለም የሚል አቲቲዩድ ሲኖረን ከዛ ልናልፍ አንችልም። ሲሞላ ያቆማል። እና አንዳንዶቹን ውድቀት በተለያየ በአርቱም በሁሉም የምታየው ውድቀት የምታየው አምሳምባዲ በቃ ከኔ የሚበልጥ የለም ማለት ሲጀምሩ ቁልቁለት ጀምረዋል እና ሲወድቁ ታያቸዋለች። ከዛም ሊያልፉ አይችሉም። እና አለመሙላት፣ በትዕቢት አለመሙላት ደግሞ ያስፈልጋል። መጨረሻ ላይ ዘይቷን ሸጠች፣ ዕዳዋን ከፈለች፣ ከዕዳ ነፃ ሆነች። ከተመልካቾቻችን ዕዳ የሚያስጨንቃቸው ሰዎች ይኖራሉ። ዕዳም ይከፈላል። አንዳንዶች ራሳቸውን እስከ መጉዳት ድረስ የሚሄዱት በዕዳ ነው። የተለያየ ዕዳ ይኖርባቸዋል፣ ያስጨንቃቸዋል። እና ዕዳም ደግሞ ይከፈላል በጊዜው። ስለዚህ ተጽናኑ። መጨረሻ ስቴትመንታችን ባዶ ነገር ይሞላል፣ የጎደለው ነገር ይስተካከላል።
ዕዳም ካለ ይከፈላል።